አንቺ እኮ በጣም ልጅ ነሽ፣ ለምን ይሄን ያለብስተሽ ታስቢያለሽ? ለምን ይሄን ያለብስተሽ ትጨነቂያለሽ? ይሄ እኮ እንደዚህ የምትሆኝበት ጊዜ አይደለም። ይሄ የምትስቂበት፣ የምትደሰችበት፣ የምትጫወችበት ጊዜ ነው። ከጓደኞች ጋር የምትወጭበት ጊዜ ነው። ለምን ይሄን ያህል ታስቢያለሽ? ለምን ሩቅ ታስቢያለሽ? ለምን ስለ ነገ ታስቢያለሽ? ለምን ትጨነቂያለሽ? ልጅ ነሽ አይደለሽም። ያ ልጅ አይደለሽም። ልጅ አይደለም ማለት መች ነው እሺ የምታስቢው? መች ነው ስለ ነገ የምታስቢው? ኦፍኮርስ ያ መጨነቅ የለብሽም ይሄን ያክል እድሜሽን በመጨነቅ ይህናን መጨናነቅ የለብሽም። አይ ነው እስማማለሁ ከዚህም ጋር ግን መች ነው የምታስቢው? ጀስት ማሰብ አለብሽ። በ30 ዓመትሽ ነው የምታስቢው? በ40 ዓመትሽ ነው የምታስቢው? መች ነው የምታስቢው? በ30 በ40 በ50 በ60 ዓመት ነው የምታስበው? ይጦረኛል ያለው ቤተሰብ ካለፈ በኋላ ነው የምታስበው? ከቤተሰብ እናት ከተለየች በኋላ አባት ከተለየ በኋላ ነው የምታስበው? ወይስ ያ ማድረግ የምትፈልገው መድረስ የምትፈልግበትን ደረጃ የፈለክበትን ምክንያት ካጣሁ በኋላ ነው ማድረግ የሚያስፈልገን ነገር ማድረግ አለብን። ያ መጨነቅ የለብንም። ተጨንቆ ማንም ምንም ነገር ማምጣት አይችልም። እኔም በደንብ ነው የምስማማው፣ አልጨነቅም በጭራሽ። ነገር ግን ማሰብ አለብን። ጀስት አሁን ምንድነው ማድረግ የሚያስፈልገኝ ነገር፣ አሁን ምንድነው ማድረግ የምችለው ነገር የሚለውን ነገር ማሰብ አለብን። ሰላም እንዴት አላችሁ? መሳይ ነኝ። እንኳን ወደ ቻናል መጣችሁ። በዚህ ቻናል የተለያየ ጠቃሚ ናቸው ብዬ የማስባቸው ነገሮች ሁላ ሼር የማድርግበት ቻናል ነው። የግቢ ኮንተንቶች እና የተለያዩ ለእናንተ ጠቃሚ ናቸው ብዬ የማስባቸው ሀሳቦች ሼር የማድርግበት ቻናል ስለሆነ ሰብስክራይብ አድርጋችሁ ፋሚሊ ሆኑ። ቪዲዮውን ላይክ አድርጋችሁ ጀምሩት። ዛሬ የማወራችሁ እንግዲህ ልጅ ነሽ ስለሚባለው ልጅ ናችሁ ስለሚባለው ሀሳብ ነው እና ሰሞኑ በጣም እየሰማሁት ስለሆነ በጣም ሳስበው ነበር እና ጀስት እናውራበት ብዬ ነው ይዤላችሁ የመጣሁት ማለት ነው። እንጀምር። በማህበረሰባችን ውስጥ ብዙ ወደኋላ ሊጎትቱን የሚችሉ በጣም ብዙ አይነት አስተሳሰቦች አሉ። ከእነዚህ መካከል ደግሞ ልጅ ናችሁ የሚለው ማለት ገና ናችሁ የሚለው ነገር ኦኬ፣ ገና ናችሁ እሺ። ቤተሰቡ የሚለው ነገር ደግሞ ቤተሰብ አጠገባችሁን ያሉ ቤተሰቦችም ይላሉ ጀስት እንደዚህ ቢሆን እንደዚህ ቢሆን ብላችሁ ወይ ደግሞ አሁን ለመሯሯጥ አሁን ደስ ማድረግ ያለባችሁ ነገር ለማድረግ ስትሞክሩ ለምንድነው ይህን ያክል የምትሄደው ይሉናል። ለምንድነው የምትሄጂው ይህን ያክል ምናምን ይሉናል ነው። ከዛ የሆነ ጊዜ ደግሞ ብድግ ብለው የት አለ እስከዛሬ የሰራኸውን ነገር የት አለ ማለት እሺ። አንዳንድ ቤተሰብ ላይሉ ይችላሉ፣ ነገር ግን ይጠብቁናል። በጣም የሆነ ጊዜ ብድግ ብለው ይጠብቁናል። እና አሁን ላይ ጀስት እየሰራን ማንሄድ ከሆነ ብድግ ብለው በሚጠይቁት ብድግ ብለው የት አለ በሚሉ ሰዓት ኬስ ነው የምናወጣው። ከአሁኑ ነው የምንሰራው። ይሄን ስላችሁ እንጨነቅበት እያልኩ አይደለም። ራሳችንን እንዴት ነው ደስ እናድርግ ማለት ይህን ያክል ድብርት ውስጥ እንግባ ምናምን እያልኩ አይደለም። ሌላ ነገር ውስጥ እንግባ እያልኩ አይደለም። ግን በቀላሉ አሁን ላይ ጊዜያችንን ከማባከን ራሳችንን ከመባከን ምንድን ነው ማድረግ የምንችለው ነገር? ምንድን ነው አሁን ላይ መስራት የምንችለው ነገር? ምንድን ነው ዛሬ የሆነች ነጥብ መጣል አለብንና ምንድን ነው አሁን ማድረግ ያለብኝ ነገር እንድንል ነው የምፈልገው። እና ይቺ አንዳንድ በየቀኑ የምንጥላት ነጥብ ነው ተሰብስባ ያኔ ማህበረሰብ ወይ ቤተሰብ ወይ የሆነ ነገር ተነስተው የታል በሚሉ ሰዓት ይኸው ብለን ልናሳያቸው የምንችለው እና ልጅ አይደለም ማለት እኔ ብዙ ጊዜ ስለተባልኩ እና ምንድነው ይሄን ያክል የምታስቢው? ምንድነው ይሄን ያክል ነው? ምንድነው ይሄን ያክል የሚያስኬድሽ ነገር? ልጅ አይደለሽ እንዴ? ገና አይደለሽ ምናምን ገና ስንት ነገር ይጠብቅሻል ምናምን ሰው መች ነው እሺ ማለት መች ነው ብዙ ነገሮችን የምንሞክርበት ጊዜ መች ነው እሺ? የትኛው ጊዜ ላይ የምንሞክረው? ጀስት አሁን እየወደቅን እየተነሳን ብዙ ነገሮችን እያየን ምናምን ሄደን ነው አይደለ የሆነ ነገር ላይ የምንደርሰው። ሰው ምንሞክርበት ታይም መች ነው? እንጀምርበት ታይም መች ነው? መች ነው የምንወድቀው? መች ነው የምንነሳው? መች ነው አእምሯችን ውስጥ የሚመላለሱትን ነገሮች ሁላ ፕራክቲካሊ የምናወርዳቸው? መች ነው ከስህተታችን እየተማርን እያሻሻልን ምናምን የምንሄደው? መች ነው? የተገደበ ጊዜ አይደለም ማለት ከነቃን ማለት የሆነ ነገር ማድረግ አለብን የሆነ ነገርማ መሆን አለበት ባልን ሰዓት ማድረግ ያለብን። ልንሳሳት እንችላለን፣ ከዛ እንመለሳለን። ምንም ሳንሳሳት የትኛውን መንገድ መሄድ አንችልም ሲጀምርና ከዛ ከተሳሳትንም እንመለሳለን። ስህተታችንን እያስተካከልን ደግሞ ተመልሰን እንሄዳለን ማለት ነው። ያ ገና ነሽ እኮ ልጅ እኮ ነሽ ልጅ ነህ እኮ የሚሉትን ሰዎች ራሱ ብትጠይቋቸው መች ነው እሺ ብትሏቸው አይመልሱላቸውም፣ መልስ የላቸውም። እና የተለመደ ነገር ነው
ነገር ግን በእኛ ውስጥም ከገባ አሳስሮ ሊያስቀምጠን ይችላል። ምንም ነገር እንዳንሞክር ወደየትም እንዳንሄድ ምናምን አሳስሮ ሊያስቀምጠን ይችላል እና በደንብ እንድታስቡበት እፈልጋለሁ። አሁን ማለት ምንድነው አእምሯችን ውስጥ እየመጣ ያለው ነገር? ምንድነው በአእምሯችን እየተመላለሰ ያለ ነገር? ምንድነው ይህን ባድርጎ ብለን የምንለው ነገር ምንድነው? ይህን ብሰራ ብለን የምንለው ነገር ምንድነው? መሞከር የምንፈልገው ነገር ምንድነው? እና የትኛውም ነገር አሁን ነው ሜቢ ልዩ ነገር ስላሰብን የተለያዩ ሊመጡብን የሚችሉ ነገሮች ይኖራሉ። ሊያስቆሙ የሚፈልጉ ነገሮች ይኖራሉ። ምክንያቱም የተለየ ነገር የምናስብ ከሆነ ወይ ደግሞ በእኛ ኤጅ ያሉትም ያንን ነገር ተቀብለውት ነው ያሉት። ባይ ዘ ወይ ማለት ልጅ አሁን አይደለም አሁን የሚጫወትበት ሰዓት ነው። እሺ የምር አንድ ጥያቄ ልጠይቃችሁ። በ17 በ18 በ16 ዓመታቸው ራሱ በጣም ብዙ ነገር እየሰሩ ያሉ ትናንሽ ልጆች አሉ። በጣም ብዙ ነገር በ17 ዓመት በ18 ዓመት በቃ የማይታመን ነገር እየሰሩ ያሉ ልጆች አሉ። እና እነሱን አይታችሁ እራሳችሁን ስታዩስ ምንድን ነው የሚሰማችሁ? እና እነሱ በ17 እና በ18 ዓመታቸው የሰሩት ውጤታቸው ጎልቶ ከታየ ከወጣ መቼ ነው የጀመሩት? ከዛ ፊት ነው የጀመሩት። ሜቢ በ16 በ15 ዓመታቸው ነው የጀመሩት ማለት ነው። እናንተ ሜቢ አሁን 18 ላይ ጀመራችሁ ከሆነ እኮ ውጤቱ 20 ምናምን ላይ ነው የሚታየው አይደል እንዴ? እና ገና 20 ምናምን ላይ ጀመራችሁ ደግሞ ወደዛ ነው ውጤቱ የምታሳዩበት ጊዜ ወደዛ ነው እየራቀ የሚሄደው። በጊዜ ተሳስቶ በጊዜ የፈለጉበት ቦታ መድረስ አይቻልም ማለት ደስ በቃ አገኘኋት የምፈልገውን ቦታ ማለት ባንችል እንኳን መንገዳችን ትንሽ እያቃለልን እንሄዳለን። ያን ነገር የምንፈልገው እዛ ጋር እንደዚህ ሆኜ ነው መድረስ የምፈልገው። እዛ ጋር ለመድረስ ደግሞ ይሄን ነገር እያደረግኩ ነው ብላችሁ የምትሉት መች ነው? ከዩኒቨርሲቲ ስትወጡ ወይ ወደ ዩኒቨርሲቲ ስትገቡ መች ነው? አሁን ካልሆነ መልሱን መች ነው የምታገኙት? ደግሞ ይበልጥ ደግሞ ይሄን ነገር የምትረዱት ከእናንተ በታች ሆነው እናንተ ማድረግ አለብኝ ብላችሁ የምትሉትን እና ቀጠሮ የምትሰጡትን ነገር እያደረጉ ስታዩ ደግሞ ሞር ይገባችኋል ማለት ነው። ምን ያክል የተሳሳተ ነገር እያሰባችሁ እንደሆነና ምን ያክል ተስፋፍቶ በማህበረሰባችን ውስጥ ተስፋፍቶ ያለው ነገር ምን ያክል ወደ ውስጣችን እያስገባን እንዳለን ያኔ ትረዱታላችሁ ማለት ነው። ምንም በቃ ማለት ልንሳሳት እንችላለን። ሜቢ እውቀቱ የላችሁም ልንባል እንችላለን ምናምን ብቻ በጣም ብዙ ላለመጀመራችን ላለመሞከራችን በጣም ብዙ ምክንያቶች ሊኖሩ ይችላሉ። ነገር ግን በቃ ማለት እየተሳሳትን እየተመለስን ያበላሽን ያስተካከልን ነው የምንሄደው እና ልጅ አይደለንም። እሺ ለመሞከር ልጆች አይደለም ማለት አእምሯችን ውስጥ ያለውን ነገር ለመስራት ልጆች አይደለም። እንዴት በ20 ምናምን ዓመት 18 ዓመት ላይ እንዴት ልጅ ነሽ ይባላል? እንዴት 19 ላይ እንዴት ልጅ ነህ? 20 ላይ እንዴት ልጅ ነህ ይባላል? ማለት አስቡት የሆነ ነገር 18 ላይ ብትጀምሩት ራሱ በቃ እንደው ማለት ብዙ መንገድ መሄድ ሳያስፈልግ በቃ 16 17 18 ላይ ሆኖ ብዙ ነገሮችን እየሰሩ ያሉ ልጆችን ማየት በቂ ነው። በቃ ለዚህ ከዚህ በላይ በቂ ነገር የለም። ልጅ ነኝ እኮ የሚለውን ነገር አውጡ ማድረግ አለብኝ ብለን የምናስበውን ነገር አሁን ብናደርገው የሚለውን ሀሳብ ነው ይዤላችሁ የመጣሁት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉት። የተለያዩ ሀሳቦችን ማነሳለሁ። የዛሬው ቪዲዮ ይመስል ነበር። ወደዳችሁት አልጠራጠርም። በሌላ ቪዲዮ እስከምንገናኝ ባይ